የምንማማረው የፍቃዱ እውቀት ዛሬም ኦልሞስት መገቢያ ሰፋ ያለ መገቢያ አለኝ። ከዛ ሁለት ትልልቅ ሀሳቦች እናነሳለን። የእግዚአብሔር ፍቃድ አንዱ ትልቁ ርዕሳችን ነው። ዛሬ ዲስከስ የምናደርግበት አንደኛው ጉዳያችን የእግዚአብሔር ፍቃድ ነው። ሁለተኛ ደግሞ ከዛ ጋር ይያዛል የጌታ ፍቃድ ይሁን ብለን ዝም አለ። ዛሬ አንዱ ብቻ ነው ሳምንት ይቀረውን እንቀጥለዋለን። ጌታ ይባርካችሁ እና እንደለመድነው ለቃሉ እንቆምለታለን። ለቃሉ እንቆምለትና የቆላስይስ መጽሐፍ ምዕራፍ 1 ቀስ ብላችሁት ከቁጥር 9 እስከ 14 ድረስ እናነበው። ሁሉም ዛሬ አይሸፍንም። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፍቃዱ እውቀት መንፈሳዊ ጥበብና አእምሮ ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳን ርስት በብርሃን እንድካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱ ከጨለማ ሥልጣን አዳነን፣ ቤዛነትንም እሱም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰ። ዘላለማዊ አባት ዛሬ ማታም እባክህ ቃል ስጠን። መንፈስ ብቻውን መካሪ ነውና ሁላችንም ቃልህን ሐሳብህን ገልጠን እንዲያብራራልን እለምናለሁ። መንፈስ ቅዱስ ሁሉ ለስምህ ክብር ይሁን። አሜን። ዛሬ ጳውሎስ ከጸለየባቸው ርዕሰ ጉዳዮች መካከል አንዱን ብቻ እናጠናው። የፍቃድ እውቀት የሚለውን ብቻ ወስደን የቀረውን ሌላ ጊዜ ነው የምናሳድረው። መግቢያው ላይ አንድ 5-6 ነጥቦች እንድናይ እፈልጋለሁ። መግቢያው ላይ ብቻ ቁጥር 9 ላይ ያለው ጥቅስ ድጋሚ በደንብ ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን ስለሚል እሱ ላይ እንቆያለን። ጸሎት መጸለይ የተጀመረበት ጊዜ አለ ማለት ነው አይደል? ያም ጊዜ መቼ ነው? ከሰማንበት ቀን ጀምረን የሆነ የሰሙበት ቀን አለ። ኤጲፋራ ሮም እስር ቤት ሄዶ ስለ ቆላስይስ ቤተ ክርስቲያን አጠቃላይ ሁኔታ፣ ስለገጠማቸው ችግር፣ ስላሉበት ድልና በረከት ለጳውሎስና ከእሱ ጋር የነበሩ ሰዎች ሪፖርት አድርጓል። ያን ቀን ከሰማንበት ቀን ጀምሮ የሚለው ቃል ልቤን ይሰማው። ሁለት ነገሮች እዚህ ጋር ሀሳባውን ልጨምር። የምትሰሙት ነገር ሕይወታችሁ ውስጥ ያለውን የጸሎት ሕይወት ይበላዋል ወይም ሕይወታችሁ ውስጥ ያለውን የጸሎት ሕይወት ያሳድገዋል። ግድ ነው። የምንሰማው ነገር ውስጣችን ያለውን እግዚአብሔር መንፈስ በሙላት እንዲንቀሳቀስ ያደርጋል፣ አለዚያም ደግሞ ያጠፋዋል። ንግግር፣ ቃላት ከባድ ናቸው። ጸጋችሁን ጭምር ይጫናል። ሁለት ምሳሌዎች ላቅርብ። የመጀመሪያው ምሳሌ እስራኤላውያን ናቸው።
ልዬ ሲያነብልን እንሰማለን። እናንተ አውጡት ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 17 ቁጥር 32 ላይ ሰዎች ሰምተው አንደኛ ሳሙኤል 17:32 ዳዊት ሳኦልን እሺ ስለ እርሱ የማንም ልብ አይወድቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ እወጋዋለሁ አለው። አየህ፣ ዳዊትም ሳኦልን ምን አለው? ስለ እሱ የማንም ልብ አይውደቅ። ጎልያድ ሲያወራ የሰው ልብ ይወድቃል። የወታደሩ የካህኑ አንድ ይወጣና እኔ የሚገጥመኝ ማን ነው ምናምን ሲል ኦኬ፣ ልብን ከሚያወርድ ንግግር ራቁ። ዳዊት የማንም ሰው ልብ አይውደቅ፣ እኔ ገጥመዋለሁ፣ እኔ ልብ አልወደቀም ማለት። እግዚአብሔር በዘላለም ስሙ ይባረክ። ሁለተኛ ማስረጃ አድርጌ የምሰጣችሁ በጣም የምታውቁትን ቃላት የምጠቀመው የማርቆስ ወንጌል ምዕራፍ 5 ላይ ቁጥር 36 ላይ የምኩራቡ አለቃ ጉዳይ ነው። 5:36 የማርቆስ ወንጌል እንዲህ ይላል። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ እንጂ አትፍራ አለው። የሰማው ነገር መምህሩን አታድክመው። ዋዛ ቋንቋ አይደለም። መምህሩን አታድክመው። ልጁ ኦልሬዲ ሞቷል። ልክ ከይህ ሲሰማ እምነት ወደቀ። ስለዚህ የምትሰሙት ነገር እምነታችሁን ቢውልድ የሚያደርግ መሆን አለበት። ጸጋችሁን ከፍ የሚያደርግ መሆን አለበት እንጂ የሚጎዳችሁ መሆን አለበት። ምን አለ ጳውሎስ? ይሄንን ከሰማንበት ቀን ጀምሮ የጸሎት መንፈሳችን ተቀሰቀሰ ይላል። ሃሌሉያ! ጸልዩ ጸልዩ የሚል መንፈስ ገባብን ከሰማንበት ቀን ጀምሮ የሚለው ነገር ልቤን ያዛልታል። ልቀጥል። ሁለተኛ ነጥብ ልቀጥል። ጸሎቱ የተጀመረበት ቀን ብቻ ሳይሆን ቀጣይነት ያለው ጸሎት ነበረ አይደል? ቀጣይነት ያለው ጸሎት እንደነበረ እዛው ክፍል ላይ ስለ እናንተ ጸሎትን አልተውንም ይላል አይደል? ጸሎትን አልተውንም፣ በፍጹም አልተውንም፣ ስለ እናንተ መጸለይ አላቆምንም። እንዴት ደስ የሚል አባባል ነው! ለነገሩ ጳውሎስ የጸሎት ሰው ነው። አንድ አገልጋይ ለጸሎት እና ለቃሉ ቦታ ካጣ ትርጉም ያጣል። ቶታሊ አንድ 3 ማስረጃ ላምጣ ስለ ጳውሎስ ጸሎት ሕይወት ዝም ብዬ ራፌን አንብበው። ፊልጵስዩስ 1:4 እናንተ ሚሉት 1:4 የሰውየውን የጸሎት ሕይወት ብዬ ፈልጌ ነው። ፊልጵስዩስ 1:4 ሚላል ሁልጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይኩ ሁልጊዜ በጸሎቴ ጥገኛ አገልጋይ ጥሩ ነው። እግዚአብሔር ላይ ራስን የቻልክ ከመሰለ ባካለ መንፈሳዊ እድገት የሚለካው በጥገኝነት ነው አይደል? እግዚአብሔር ላይ ሞር ጥገኛ እንደሆን ሲገባ እያደግክ ነው ማለት ነው። ያለ ጸሎት ያለ ዝግጅት ዝም ብዬ መስበክ ማስተማር እችላለሁ፣ ትሬኒንጉ ልምዱ አለኝ ማለት ስትጀምር ሪሊ ባክ እያደረግ ያለ መለኮት እርዳታ እግዚአብሔር ቤት ውስጥ አክቲቪቲ ማድረግ ይችላል ብለህ ስናስብ ነው ያንን የወደቅ ነው። ትክክለኛ አገልጋይ እግዚአብሔር ላይ ጥገኛ ነው። አሜን። ሁለተኛ ጢሞቴዎስ ምዕራፍ 1:3 የጳውሎስን ሕይወት እሺ። ወደ መቄዶንያ በሄዱ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ሌሎች ታሪክ ነው። ሁለተኛ ጢሞቴዎስ አንደኛ ምስል 1:3
ቀን በልመናዬ ሳላቋርጥ ስለማስብህ። ዋው! ሌሊትና ቀን በልመናዬ ሳላቋርጥ ምናምን። ዋይ! ፕራክቲካል ላይፍ ነው። እሺ፣ ፕራክቲካል ላይፍ። ሌሊትና ቀን በልመናዬ ሳላቋርጥ ሰውየው የጸሎት ሰው። እግዚአብሔር አምላክ የተባረከ። ስለዚህ ስለ እናንተ መጸለይ አልተውንም። ይሄ ጀምሮ የማቆም መንፈስ የተገለበጠ ይሁን። ቶሶ ከጀመርክ እስከ ሞት ድረስ ትሄዳለህ። ይመችም ባይመች በጊዜውም አለጊዜው ጌታ ኢየሱስ ይባረክ። የሚጸለይበት የጸሎት ውጤቱ ዝቅ ብሎ ቁጥር ስንት ላይ ነው ጳውሎስ ጽፎታል? ውጤቱ ቁጥር 12 ላይ 1:12 ቆላስይስ ውጤቱ ከደስታም ጋር በሁሉ ለመጽናትና ለመታደስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳን ርስት ለብርሃን እንድንካፈል ያበቃንን አብን ያመሰግናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ተመላለሱ ዘንድ እንለምናለን። ለጌታ እንደሚገባ መኖር፣ እግዚአብሔርን ደስ ማሰኘት የጸሎት ውጤት ነው። በቃ ውጤቱ ይሄ አማኞቹ ለጌታ እንደሚገባ ሲኖሩ ማየት አይደል? ጌታን ደስ ማሰኘት የጸሎቱ ውጤት ይጠብቃል። ከጸሎቱ ላይ ማለት ነው። እግዚአብሔር አምላክ ይባላል። ሐሳቡን ሰብሰብ ሳደርገው ጸሎቱ ሁለት ነው። በፍቃዱ እውቀት መሞላትና እግዚአብሔርን በማወቅ ማለት ነው። በቃ ሁለት ነገር ነው። ሲበራ ነው የቀረው እንጂ ጸሎቱ ሁለት ነው። በፍቃዱ እውቀት መሞላትና እንደዚሁ እግዚአብሔርን በማወቅ ማደግ የሚል ሐሳብ ያለችው። እግዚአብሔር ማወቅ ማደግ ያው ሳምንት የምናየው ነው የሚሆነው። ይሄ ነገር ግን የደማስቆ ጸሎትም ይመስለኛል። ሐዋርያት ሥራ ላይ አውጡና ተመልከቱ። ጳውሎስ ደማስቆ መንገድ ላይ እየተሰላ የምንወደው ብዙዎቻችንና ከጌታ ጋር ሲገናኝ 9:5 ልብ የሚነካ ሐሳብ ተናግሯል። 9:5 ጌታ ሆይ ማነህ? ማወቅ ፈልጌያለሁ። አንተ ማነህ? ከዛስ እርሱም አለው አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይመስልሃል። ከዛስ እየተንቀጠቀጠና የተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ምን አደርግ ዘንድ ትወዳለህ? ፍቃድ ማነህ? አንድ ምን አደርግ ዘንድ ትወዳለህ? ሁለት የኤቢሜሌክ ጥያቄ ነው። ማነህን እስክትሞት ድረስ ማነህ ጌታ ማነህ እያልክ ስለ እግዚአብሔር ያለው እውቀት እየጨመረ ይሄዳል። አውቀህ ሳትጨርስ ትሄዳለህ። ፍቃድ ምንድን ነው? የየቀን ነው። ያሲገለጥ እያደገ ጌታ ሆይ አንተ ማነህ? ምን አደርግ ዘንድ ትወዳለህ? ኮንቲኒቲ ያላቸው ሰዎች መግቢያውን እያወራው ያልጨምር ጳውሎስ እየጸለየ ያለው ስለ ሰዎች እንጂ ስለ ራሱ አይደለም። እስር ቤት ሆኖ የማይመች ቦታ ላይ ሆኖ ስለ ሰዎች እየጸለየ ነው። እየሰማችሁ ነው። እስር ቤት ላሉ ሰዎች እኛ እንጸለያለን። ውጭ ያለነው ሰዎች ጳውሎስ ገልብጦታል። እስር ቤት ሆኖ ላልታሰሩት ይጸልያል። የጳውሎስ ጸሎት ውስጥ አንድም ቀን አስፈታኝ ብሎ አያውቅም። ለሌሎች ሰዎች እየጸለየ ነው ያለው። ይሄ ገርሞኛል። ሌላ የገረመኝ ጥያቄዎቹ መንፈሳዊ እንጂ ስጋዊ አይደሉም። ይስተከለኝ እንትን ስጠኝ ምናምን ስጠኝ የለበት። ጸሎቱ ስፒሪቹዋል ናቸው። አድርገው ከኛ ዘመን ጋር በጣም ይጣረሳል። እሺ ልፍታ። አንደኛ የእግዚአብሔር ፍቃድ ልግባው። እስካሁን መግቢያ ነው የሆነው የእግዚአብሔር ፍቃድ። የአገልጋዮች የመጨረሻ ዓላማ
የእግዚአብሔርን ፈቃድ ፈጽሞ ማንቀላፋት ግልጽ ነው። እንደምታውቁት ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ እንደተባለ ማንም አገልጋይ እኔም፣ አንተም፣ አንቺም ዓላማችን የሱ ፈቃድ ፈጽመን ማለት ነው። የተለያየ አይነት የእግዚአብሔር ፈቃድ አለ። አሁን ወደ ውስጥ ገባ። የተለያየ አይነት የእግዚአብሔር ፈቃድ አትሊስት በሶስት ከፍያቸዋል። ቀስ ብለን እንማማርባቸው ጻፏቸውና ከዛ እናያቸዋል። አንደኛ ሉዓላዊ የእግዚአብሔር ፈቃድ፣ ሉዓላዊ የእግዚአብሔር ፈቃድ እናያለን። ሁለተኛ ላይ ደግሞ እንደገና የምንመለከተው የተገለጠ የእግዚአብሔር ፈቃድ፣ ግልጽ ማለት የተገለጠ የእግዚአብሔር ፈቃድ ወይም ስታንዳርድ የሆነ የተገለጠ የእግዚአብሔር ፈቃድ እናያለን። ሶስተኛ ደግሞ ልዩ ወይም ስፔሻል እግዚአብሔር ፈቃድ እናያለን። አንድ በአንድ ይሄድባቸው። ከአንድ ጀምር። ሉዓላዊ የእግዚአብሔር ፈቃድ ሲበሉት በሉ ድገሙት። ሉዓላዊ የእግዚአብሔር ፈቃድ። እግዚአብሔር ዓለምን የሚመራው በሉዓላዊ ፈቃዱ ነው። እግዚአብሔር ዓለምን እያስተዳደራት እየመራት ያለው ፖለቲከኞች እኛ ነን ቢሉ፣ እግዚአብሔር ግን የዓለምን ፖለቲካ በሙሉ እየመራ ያለው የእኛ አምላክ እግዚአብሔር ነው። እግዚአብሔር በሉዓላዊነቱ ዓለምን እየመራ ነው። ጮክ አሜን በሉ። ሁለት ማሳያ ብቻ ማቀርበው፣ ሁለት ማሳያ። ዓለም በእግዚአብሔር እጅ ናት። ማንም ሰው የፈለገው ማድረግ አይችልም። ሉዓላዊ የእግዚአብሔር ፈቃድ አለ። ማንም ሰው ሊያስቀረው የማይችል ተመቻችንም አልተመቸንም፣ ምንም አለቀስንም አላለቀስንም፣ የእግዚአብሔር ሉዓላዊ ፈቃድ ይፈጸማል። አሜን ብሎ አሜን። ከታሪክ አንጻር ትንቢተ ዳንኤል ምዕራፍ 2 ሂስቶሪካል ትሩዝ ነው ይሄ ነገር። አንድ ጊዜ እናነበውና ራፍ ይነግራችኋል። ትንቢተ ዳንኤል ምዕራፍ 2 ከቁጥር 29 ጀምርና አለየ ሲያነብላችሁ በደንብ ስሙት። ከቁጥር 29 ጀምሩ። በጣም ይሄን ክፍል ወይ ለጊዜ በስፋት እናየው ይሆናል። አንተ ንጉሥ ሆይ ካንተ በኋላ የሚሆነው ምን እንደሆነ እሺ በአልጋህ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አስታውቀዋል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሡ ይታወቅ ዘንድ አንተም የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጠ አይደለም። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበር። በፊትም ቆሞ ነበር። መልኩም ግሩም ነበር። የዚህ ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡ ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉ ሸክላ ነበር። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጨው አየሁ። የዚህንም ጊዜ ብረቱና ሸክላው፣ ናሱ፣ ብሩ፣ ወርቁ በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉ የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ሚገርም ነው ይሄ ነገር። ሌላ ጊዜ በስፋት የምናየው ናቡከደነፆር የሚባለው የባቢሎን ንጉሥ አልጋው ላይ ጋደም ብሎ ሐሳብ እያሰበ ነው። የዓለም ፖለቲካ እንዴት እንደሚሆን እያሰበ እንቅልፍ ሸለብ አድርጎ ወሰደ። ከዛ አንድ ርዕህን ማየት ጀመረ። የሰው ምስል ነው። የሰው ምስል ነው። ጭንቅላቱ ወርቅ፣ ደረቱና እጁ ደግሞ ብር፣ ሆዱ ነሐስ፣ እግሩ በታች ሲመጡ ደግሞ ግማሽ ብረት ግማሽ ሸክላ ነው። የሆነ ሰው ወርቅ፣
ብር፣ ናስ፣ ብረት ግን ሰው ነው። እንዲሁ በህልም ውስጥ ዞር ደግሞ ሲል የሰው እጅ ያልነካው ይቀርላል። የሰው እጅ ያልነካው አንድ ድንጋይ ከተራራ ላይ ሲመጣ አየ። ኧረ ድንጋይ መጣ አለ። ያ ድንጋይ ያየውን ምስል ጭንቅላቱ ይመለከታል። ከዛ ጭንቅላቱ ተፈረከሰ፣ ደረቱ ተፈረከሰ፣ ዱቄትና ሂስ ወካፕ ነቅ ምንድን ነው? ይሄ አጭር ጽሑፍ የዓለም ታሪክ ነው። ወርልድ ሂስቶሪ ነው። ጭንቅላቱ የባቢሎን ስርወ መንግስት ነው። ደረቱን ስትመለከቱት የሜዶና የፋርስ ስርወ መንግስት ነው። ሆዱ ጋር ስትመጡ የግሪክ ስርወ መንግስት ነው። እግሩ ጋር ስትመጡ የሮም ስርወ መንግስት ነው። አጠቃላይ ኦልድ ቴስተመንትን ኒው ቴስተመንትን አጣምሮ የያዘው ሰውዬ ነው። እግዚአብሔር ምን እያለ ነው? የዓለምን ታሪክ እኔ ነኝ እየሰወርኩት ያለሁት። አንተን አስቀምጬሃለሁ። የባቢሎን መንግስት አንተን አነሳና ሜዶ ፋርስ አመጣለሁ። አንተን አባርና የግሪክ መንግስት አመጣለሁ። አንተን አባርና ደግሞ እንደገና የሮም መንግስት አመጣለሁ። ኢየሱስ እዚህ ምድር በነበረ ጊዜ ሮም ታውቃላችሁ፣ ሌላ ሀገር ነበረች። የእኛ አምላክ የታሪክ ባለቤት ነው። አሜን አሜን። ሁሉን ነገር የሚያስተዳድር አምላክ ነው። ሉዓላዊ ፈቃዱ ነው። አንተን አነሳና አንተን አስቀምጣለሁ። አንተን ሸኝህና የአንተን ዕድሜ ውስን ነው። ከዚህ ትኖራለህ፣ አነሳለሁ። ከዛ ደግሞ አስቀምጣለሁ፣ አነሳለሁ፣ አስቀምጣለሁ። እግዚአብሔር በታሪክ ብቻውን እየሰራ ንጉሥ ዞሮ ዞሮ ሞሮዶ ሉዓላዊ አምላክ ዓለምን እየመራ ያለው ዩኤን አይደለም። ዓለምን እየመራ ያለው የአሜሪካ መንግስት አይደለም። ዓለምን እያስተዳደረው ያለው የኔ አባት ነው። እንትናን ያስቀምጣል፣ እንትናን ያወጣል። ኢትዮጵያን እያስተዳደረ ያለው የእግዚአብሔር ሉዓላዊ ፈቃድ ነው። እስቲ አሜን ብለው። አሜን። ይሄ ሉዓላዊ አምላክ ይሄንን 48 ዓመት ፋስት ብትገቡ አታቀሩትም። በቃ ምንም አላችሁ። ይሄ ሉዓላዊ ፈቃዱ ስለሆነ ጸሎታ ያስቀረው፣ ልመና ያስቀረው፣ እግዚኦታ ያስቀረው ውብና ምንም ብናደርግ እናስቆመው አንችልም። እግዚአብሔር የታሪክ ባለቤት ነው። ጂሰስ ምሳሌ 2 ናት። ሉዓላዊ ፈቃዱ ለአራት ምሳሌ 2 መጠቀም እግዚአብሔር ልጁን ኢየሱስን ወደዚህ ዓለም የሚልክበትን ጊዜ ወስኗል። ትክክል ነኝ? ያውም ገና ዓለም ሳይፈጠር የባህሪ ልጁ አንድያ ልጁ ኢየሱስን ወደዚህ ዓለም የሚልክበትን ጊዜ መድቧል። 2 ልጁ ኢየሱስ ቤተልሔም ዳዊት ከተማ እንደሚወለድ አምላክ ወስኗል። ቀድሞ በሉዓላዊ ፈቃድ ጨርሷል። ከዛ ቅድስት ማርያም ጋር መጣ። ቅድስት ማርያም የምትኖረው ገሊላ ናዝሬት ነው። ገሊላ ናዝሬት ገብርኤል ተልኮ መጣ። በ6ኛ ወር መልአኩ ገብርኤል አይደለም ብሎ ወደ ገሊላ ናዝሬት መጣ። ጸጋ የሞላብሽ ደስ ይበልሽ አላትና ልጅ እንደምትወልድ ነገራት። አሜን አለች። አረገዘች። 9 ወር ሞላ። 9 ወሯ እየሞላ ሲመጣ ሉዓላዊ አምላክ አስቀድሞ ተናግሯል። ልጁ መወለድ ያለበት ይሁዳ ከተለው ቤተልሔም በግርግም ነው ልዑሉ አምላክ። ከዛ አንድ ቀን ቂሳር የሮማው ንጉሥ አዋጅ ካላወጥኳል አዋጅ ሕዝብ ቆጠራ ሉቃስ 2 ቁጥር 1 አግዜ በዚያም ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቄሬኔዎስ በሶርያ አገር ገዥ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ
ከገሊላ ናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ መጣ። አይ እግዚአብሔር ዮሴፍ የለም የምትሄደው ልቆጠር ነው የምሄደው። ሚስት እጮኛ ልጄ ልቆጠር። አምላክ ደግሞ ከሰማይ ቤተልሔም ይሁዳ ልጄ ይወለዳል። እግዚአብሔር አዋጅን በአዋጅ ይገለብጣል። ፍቃዱን ለመፈጸም ከተነሳ የትኛውም ሀገር መሪ፣ የትኛውም ፕሬዝዳንት፣ የትኛውም የተማረ ምሁር ሊያስቀረው አይችልም። የኔ አምላክ ሉዓላዊ አምላክ ኢየሱስ ደስ ይለኛል። ስለዚህ ሉዓላዊ ፍቃድ ነው። ሁለተኛ የተገለጠ የእግዚአብሔር ፍቃድ የተገለጠ ማንም ሰው አንደርስታንድ ሊያደርገው የሚችል የተገለጠ የእግዚአብሔር ፍቃድ ምንም ጸልየን ፈልገን አናገኘውም። በቃ ግልጽ ነው በየመንገዱ አለ። ዘዳግም 29 ይው በአካል 29 የተገለጠ እግዚአብሔር ፍቃድ ሚስጥሩ 29 ዘዳግም ሚስጥሩ ለአምላካችን ለእግዚአብሔር የተገለጠው ግን የዚህን ሕግ ቃሎች ሁሉ እናገር ዘንድ ለእኛ ለዘላለምን ለልጆቻችን የተገለጠው ግን የዚህ ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ የተገለጠ ሰው ጌታ ሆይ ልስረቅ ወይ ብሎ ይጸልያል ነው። ጌታ ሆይ አስራት ልስጥ ወይስ አልስጥ? ጌታ ሆይ ልዋሽ ወይስ አልዋሽ ተብሎ አይሰጥ። የተገለጠ እግዚአብሔር ፍቃድ ሲያምን የእግዚአብሔር ቃል ልማር አልማር ተብሎ ይጸልያል። ፋስት ይገባል። የተገለጠ አሜን። አንደኛ ተሰሎንቄ መጽሐፍ ምዕራፍ 4 ቁጥር 3 ላይ 4:3 ላይ ተመልከቱ። 4:3 ላይ ይህ የእግዚአብሔር ፍቃድ እርሱም መቀደሳችሁ ነው። መቀደስ የተገለጠ የእግዚአብሔር ፍቃድ ምንም ሜከርም አስተያየትም አያስፈልግም። ይሄ የተገለጠ የእግዚአብሔር ቃል ላይ ያለ ቃል በሙሉ እናትና አባትና እግዚአብሔር ፍቃድ አትዋሽ፣ እግዚአብሔር ፍቃድ ነው። ታላቆችና ክብር እግዚአብሔር ፍቃድ ነው። የተገለጠ ነው። በቃ ምንም አይን መጨፈን አያስፈልገው። እግዚአብሔር እንዲህ ይልሃል አትስረቅ ልትባልም አይገባህም። የተገለጠ ነው። ፍጥጥ ያለ እውነት ነው። ኢየሱስ ጌታ። ሶስተኛ ልዩ የእግዚአብሔር ፍቃድ ስፔሻል። ይሄ ለህይወታችን ለግል ኑሯችን እግዚአብሔር በቃሉ በመንፈስ በኩል የሚገልጠው ኤፌሶን መጽሐፍ ምዕራፍ 5 ቁጥር 17 ላይ እንደተነገረ የግል ነው። ይሄ እስኪ አንብብልኝ። ኤፌሶን 5:17 ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። በቃ ፐርሰናል በየግላችን ላይ እግዚአብሔር ፈቃድ ለማወቅ ሰዎች ከመንፈሱ ከእግዚአብሔር ቃል አንደርስታንድ ማድረግ ይቻላል። ይሄ የተገለጠ የእግዚአብሔር ፍቃድ ተብሎ ይጠራል። ይሄ ግልጽ ነው። ልዩ እግዚአብሔር በመንገዱ ሁሉ ፐርሰናል፣ ለግል ለራስ ለአንተ ፐርሰናል የሚናገር ያ ልዩ የእግዚአብሔር ፍቃድ ተብሎ ይጠራል። ሶስቱም ጨርሻ አሜን አትሉኝ? ሁለተኛው ላይ ልገባ አልሞስት 7 ደቂቃ ቀርቶኛል። 7 ደቂቃ ጨርሰናል። የጌታ ፍቃድ ይሁን ብለን ዝም አልን። አብረን በላት ስላነበሩ አልጮኻቸው በሉ። የጌታ ፍቃድ ይሁን ብለን ዝም አልን። በጣም የተለመደ የቤት ማሞቂያ ጥቅስ ናት። ተለመደ ግን ትንሽነያት ኑዛዜ ነው። ሐዋርያት ሥራ መጽሐፍ ምዕራፍ 20 እና 21ን ቶሎ እናያቸዋል። በጣም ፓርሳኔ በግሌ መወደው ምዕራፍና ልቤ የሚነካኝ ክፍል ነው። የጳውሎስ ኑዛዜ ነው። 20 ኑዛዜ ነው። ሁላችሁ አውጡ። ምዕራፍ 20 ላይ ሐዋርያት ሥራ ኑዛዜ
ኑዛዜ ነው። ጳውሎስ ሲናዘዝ ይታያል፣ ንግግር ያደርጋል፣ ሰዎች ይሰናበታል። ምዕራፍ 20 ቁጥር 25 አንበቡ። ቁጥር 25 አሁንም እነሆ እኔ የእግዚአብሔርን መንግሥት እየሰበክሁ በመካከላችሁ የዞርሁ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። በቃ ከእንግዲህ ወዲህ ፊቴን አታዩ ቻው ነው። ንግግር ስንብት ነው። በቃ ከእንግዲህ ወዲህ ይሄ የመጨረሻ ስብከቴ ነው። ደህና ስንብት እየተደረገ እና ትንሽ ስሜታዊ ያደርጋል። ቁጥር 36 ደግሞ ድገመኝ። ይህም ብሎ ተንበርክኮ ከሁላቸው ጋር ጸለየ። ከዛስ ሁሉም እጅግ አለቀሱ። ጳውሎስን አንገቱን አቅፈው ይስሙት ነበር። ይልቁንም ወዲህ ፊቴን አታዩም ስላላቸው ነገር እጅግ አዘኑ፣ እስከ መርከብ ድረስ ሸኙት። አንገቱ ላይ ተጠምጥመው እያለቀሱ እያለቀሱ ስንብት ማለቅ ቀብር እንደሚሄድ ሰው እያለቀሱ ኦኬ። ወደ ኢየሩሳሌም ደግሞ እንዲሄድ የጌታ መንፈስ አዞት። ቁጥር 22 እዛው ላይ ምዕራፍ 20 ቁጥር 22 አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። በመንፈስ ታስሬ ማለት መንፈስ ቅዱስ አስገድዶኝ ፍቃዱን ነግሮኝ ኢየሩሳሌም ሂድ ብሎኝ። አዲሱ መደበኛ ትርጉም እነሆ በዚያ ስደርስ የሚደርስብኝን አላውቅም፣ መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ አለኝ ይላል። ግድ አለኝ፣ መሄድ አለብህ ብሎኛል። የት? ኢየሩሳሌም። ጌታ ይባረክ። ስለዚህ መንፈስ ቅዱስን ታዝዤ እየሄድኩ ነው ይላል። ምዕራፍ 21 ቁጥር 10 ስመጥር ነቢይ መጣ። ስመጥር ነቢይ፣ በጣም ስመጥር ነቢይ። ቁጥር 10 አያሌ ቀንም ተቀምጠን ሳለን ነቢይ የነበረ አጋቦስ የሚሉት አንድ ሰው ከይሁዳ ወደ እኛ መጣና የጳውሎስን መታጠቂያ ወስዶ የገዛ እጁንና እግሩን አስሮ እንዲሁ መንፈስ ቅዱስ ይህ መታጠቂያ ያለው ሰው በኢየሩሳሌም እንደዚህ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል ይላል። ይህንን በሰማን ጊዜ እኛም በዚያ የሚኖሩትም ወደ ኢየሩሳሌም እንዳይመጣ ለምን። አጋቦስ የሚያክል ትልቅ ነቢይ ከይሁዳ ድረስ ተልኮ መጣና ሮጦ መጣና እንደ እብድ ጳውሎስ የለበሰውን ጨርቁን አወለቀበት። አወለቀና የራሱን እጅ ብር ሸብ አርጎ አሰረና የሰራዊት ጌታ እንዲህ ይላል አለ። እንዴት? የዚህ ጨርቅ ባለቤት ኢየሩሳሌም ታሰራ፣ ስትገባ ሊቆይ ይሄ ነው ሲሉት ተሰበሰቡና መሪዎች ጳውሎስን ምክር ያስፈልገዋል። ጌታ እንዲህ እየተናገረ ይሄ ምክር አይሰማም። ቀጥሎ 13 ጀምሮ ጳውሎስ ግን መልሶ እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ? አንደኛ አታልቅሱ፣ ዘበል አታልቅስ። እነሱ እሱ ስለሚወዱ በቃ አታልቅሱ፣ ልቤን አታባቡ። እኔ ስለ ጌታ ስለ ኢየሱስም በኢየሩሳሌም ለመሞት እንኳ ተሰናድቻለሁ እንጂ ለእስራት ብቻ አይደለም ማለት ከፍ አድርጌዋለሁ። ሞት አለብህ እንኳን ብባል የእግዚአብሔር ፍቃድ እንዲሄድ ስለሆነ ይላል። አልቆመም፣ ሄዳል። ኢየሱስ ጌታ ነው። ከዛስ ምን አልኩት? ምክርን ሊቀበል ባለ ጊዜ የጌታ ፈቃድ ይሁን ብለን ዝም ማለት ኔጌቲቭ ናት። ምክርን ሊቀበል ሲል ተው ነው የጌታ ፈቃድ ይሁን ብለን እሱ እንዳረገ ያርግ ብለን ለቀቅ ነው። ብንመክረው አልሰማው ሙጭጭ ሲልብን የጌታ ፈቃድ ይሁን ብለን ለቀቅ ነውና ሄደ ይላል። እንደተባለው ኢየሩሳሌም ልክ ሲደርስ ምን ልል ነው? እንደ እግዚአብሔር ፈቃድ መንቀሳቀስ ማለት ችግር አልባነት አይደለም። ቀይ መስመር
ጌታ ተናግሮኝ ለምን ይሄ ገጠመኝ? የባሰ ያጋጥማችኋል። እውነቱ ዋጥ እንደ እግዚአብሔር ፍቃድ ተንቀሳቅሶ እስር ቤት ልምድ አለው ጳውሎስ። አንድ የመቄዶንያ ሰው ወደ እኛ ና እርዳን ምናምን ብሎ ራእይ አይቶ ጳውሎስ ፊልጵስዩስ ከተማ ገብቶ የጠበቀው ወህኒ ቤት መታሰር። ያያችሁ የሰማነው ትምህርቶች አሉ። እንደ እግዚአብሔር ፍቃድ የሚኖር ሰው በቃ አልጋ ባልጋ ነው። ምንም ነገር አይመጣውም፣ አያገኘውም። ቤቱ፣ ሕይወቱ፣ ትዳሩ በቃ ስቴብል የሚባለው ትምህርት ሰምተናል አይደል? እንደ እግዚአብሔር ፍቃድ የሚኖሩ ሰዎች ይሰደዳሉ፣ ቻሌንጅ ያጋጥማቸዋል፣ መከራም ያጋጥማቸዋል። መካሪዎቹ ትልልቅ ሰዎች ናቸው። የነቢዩ የአጋቦስን ትንቢት የሰሙ ሰዎች እነ ሐኪም ሉቃስ ተሰብስበን መከር ነው ጳውሎስ እባክህ አትሄድ እንጂ ለምን የጌታን ድምፅ አትሰማም? ጌታ እኮ አትሄድ አይደለም ያለው፣ ስትሄድ እዛ የሚያጋጥምህ ይሄ ችግር ነው ያለው። ግን ትሄዳለህ። ሃሌሉያ! ጌታ ኢየሱስ ለዘላለም ስሙ ይባረክ። ሐሳቤን እሰብስ የዛሬውን ሰዓት ስለሞላ ጌታ አምላክ ይባረክ። የእስር ቤት ጸሎት የማይመች ቦታ ነው፣ ግን ይጸለያል። የተጸለየ ደግሞ ያለው ለግል ሳይሆን ለሰዎች ነው። እውነታ ነው፣ ለሰዎች ነው የሚጸለየው። ጸሎቱ መንፈሳዊ ነው፣ ስጋዊ አይደለም ብያችኋለሁ። የጸለየ ያለው ጳውሎስ የፍቃዱ እውቀት እንዲሞላባቸው ነው። የፍቃዱ እውቀት ሲሞላባችሁ ለጌታ እንደሚገባ መኖር ይችላል። የፍቃዱ እውቀት ሲሞላባችሁ ጌታን ደስ ማሰኘት ትችላላችሁ። የፍቃዱ እውቀት በጣም ወሳኝ ነገር ስለሆነ በሶስት ከፍለናል። ሉዓላዊ የእግዚአብሔር ፍቃድ ዓለምን እያስተዳደረ ያለው የኛ አባት። አሜን አሜን። እዚች ቤት ውስጥ ስንል ትንሽ ዳፖሎሽ ዓለምን እየመራ ያለ የኛ አባት ነው። ሃሌሉያ። የተገለጠ የእግዚአብሔር ፍቃድ አለ። መጽሐፍ ቅዱስ የተገለጠ የእግዚአብሔር ፍቃድ ነው። አሜን አሜን። ሁለት ልዩ የሆነ ፍቃድ አለ። እግዚአብሔር በመንፈሱ በቃሉ የሚገልጥላችሁ እሱም እንዳለ ሆነው ማለት ነው። ኦኬ። በእግዚአብሔር ፍቃድ ውስጥ ሰዎች ሲንቀሳቀሱ ቻሌንጅና መከራ ያጋጥማቸው ይችላል። ኢየሱስ ለዘላለም ጌታ ነው። እንጸልይና እንጨርሳለን። ሰዓት ጨርሻለሁ። ዲዳ ዶቶ ሶኮ ሞቲ አልሃዲያኖስ